በጣም መስራት የፈለኩት ቪዲዮ ፍርሃት ነው። ፍርሃት ደግሞ በጣም ብዙ ሰዎችን በጣም አላድ በማይፈልጉት ህይወት ውስጥ የሚያኖራቸው አስሮ ተብትቦ ያ ጨለማ የሆነ ፍርሃት ወደማያውቁት ዓላማ ሲሄዱ ወደማያውቁት መንገድ ሲሄዱ ያስፈራል። ጨለማ ነው አያስፈራም አይባልም። በጣም ብዙዎቹ ስልጣን ተሰጥቷቸው በስልጣናቸው እንዳይናገሩ፣ ክብር ተሰጥቷቸው በክብራቸው እንዳይናገሩ ይሄንን ብናገር እንደዚህ ሆናለሁ፣ ይሄንን ብናገር እንደዚህ ታሰራለሁ እያሉ በጣም አለ አይደል ብዙዎቹ አባቶች በጣም ብዙ ትምህርት ማስተማር እየቻሉ ዕውቀት እያላቸው አቅም እያላቸው አቅማቸውን ጥግ ድረስ አሟጠው ሲጠቀሙት አላይም። ያ ምንድነው ካልከኝ ፍርሃት ነው። ፍርሃት ምንጊዜም ቢሆን የማታውቀው ነገር ነው የሚያስፈራህ። አንደርስታንድ ያላደረግከው ነገር፣ ያልተማርከው ነገር፣ ያላየው ነገር፣ ያልሄድክበት ነገር። ስለዚህ ፍርሃታችንን እንዴት እንጠቀምበት ነው። ፍርሃት ምንጊዜም ለሰው ልጅ ኢራሽናልና ራሽናል የሆነ ፍርሃት አለ። የሚጠቅም ፍርሃት አለ፣ የማይጠቅም ፍርሃት አለ። ነገር ግን የሚጠቅመውን ፍርሃትና የማይጠቅመውን ፍርሃት ያለዩ ሰዎች ናቸው ሀገራችንን ለብዙ መከራ፣ ለብዙ ስቃይ፣ ለብዙ ነገር እየደረጓት ያለ። ስለዚህ ከፍርሃት በስተጀርባ አንተ ምን ትጠቀምለታለህ ነው። ህይወት ከሰጥቶ ስትኖር በህይወትህ የሚያስፈራ ጨለማ የሆነ ነገር አለ። ሁልጊዜም ቢሆን ሰው ሁነህ ስትፈጠር በህይወት ለመኖር ፍርሃት ያስፈልግሃል። ስለዚህ ያለ ፍርሃት ግን አትኖርም። ግን የምትኖረው እየፈራህ የምትፈልገውን ዓላማ የምትፈልገውን ነገር አትጣ ነው ትልቁ ነገር። በፍርሃት ምክንያት የምትፈልጋትን ልጅ እንዴት ታጣታለህ? በፍርሃት ምክንያት በጣም ማናገር የምትፈልጋቸውን ሰዎች እነዚያን ሰዎች አናግረህ ያናገርካቸው ሰዎች ደግሞ ዓላማህን የሚያሳኩልህ ነገር ከሆነ ከአንተ ጋር አብረህ መስራት የምችል ከሆነ አብረህ የምትፈልጋቸውን ነገሮች ማድረግ የምትችል ከሆነ በፍርሃት የተነሳ ምንም ነገር አትጣ። ብዙ አባቶች ብዙ ቄሶች በጣም አላል በብዙ ጉዳይ ላይ መናገር እየቻሉ ማስተማር እየቻሉ በፍርሃት የተነሳ ይሄንን ብናገርሳ እንደዚህ ይሉኛል፣ ይሄን ብልሳ እንደዚህ ይሉኛል፣ ይሄን ባድርግሳ እታሰራለሁ፣ ይሄን ባድርግሳ እንደዚህ ይሆናለሁ። እሱ ምንም አይነት ምክንያት አይደለም። ለምትፈልገው ዓላማ ለምትፈልገው ነገር አንተ ታግለህለት ሙት ነው። በጣም ብዙ ልጆች መስክ ለመስክ ሲበላሹ የምታይ አባቶች አላስተምራቸው ብለው አልነግራቸው ብለው አላይ ብለው አልማር ብለው እንጂ ተምረው አይደለም አላቅ ብለው እንጂ። የሰው ልጅ ምንም ጥፋት ቢያጠፋ የሚያጠፋው ጥፋት አለመማሩ፣ አለመዋቁ፣ ጊዜውን እንዴት ማሳለፍ እንዳለበት፣ እንዴት ራሱ ላይ አቅሙን በራሱ ህይወት ራሱ መምራት እንዳለበት ስላልተማረ እንጂ። እያወቀ የሚያጠፋው አካል በጣም ትንሽ ነው። እያወቀ በጣም ከምንም በላይ ነገሮችን ቆርጦ ህሊና የሌለው የለም። ስለዚህ ፍርሃትህን አንተው ተጠቀምበት፣ ፍርሃትህ አይጠቀምብህ ነው ትልቁ ነገር። ልናገረውና ላስተምረው የፈለግኩት ዩቲዩብ ላይ በጣም ኮንተንት ልሰራው የፈለግኩት ነገር ፍርሃትህን አንተው ተጠቀምበት እንጂ ፍርሃትህ አይጠቀምብህ። ምንጊዜም ቢሆን ፍርሃት ሪል የሆነ ኢሜጅ ነው ያለው። ሪል የሆነ በጣም አለ አይደል የምትፈልገው ነገር በሰው ተይዞ ልታየው ትችላለህ። ሄደህ ስታየው ማንም ሰው በቦታው ላይ የለበትም። እስቲ ከትናንትና በፊት ያስፈራህ የነበረውን ጉዳይ ተመልከተው። ለራስህ ዙረህ እወድቃለሁ ብለህ መማር ስታስብ እወድቃለሁ ብለህ ትፈራለህ። እወድቃለሁ ብለህ መፍራት ደግሞ ራስህ ላይ እንድትዘጋጅና ራስህ በምትፈልገው ዓላማ ልክ ራስህን እንድታሽከረክር እንጂ ሌላ ፍርሃትህ ከምንም ነገር ቆርጦ አያስቀርም። ስለዚህ ፍርሃትህን ተጠቀምበት። በፍርሃትህ የተነሳ የምትፈልገውን ዓላማ የምትፈልገውን ነገር እንዴት ታጣለህ? በማትፈልገው ህይወት ውስጥ እንዴት ትኖራለህ ወዳጅ? በጣም አለ አይደል በአጭር ጊዜ ብዙዎቹ በጣም ከምትፈልገው በላይ የሚፈልጉትን ዓላማ የሚፈልጉትን ቢዝነስ ያሳኩ ያየ አንተ በፍርሃት የተነሳ ፈርተህ እቤት ቁጭ ብለህ እንዴት የምትፈልገውን ነገር ታጣለህ? ስለዚህ ለምትፈልገው ዓላማ ለምትፈልገው ነገር ዋጋ ክፈል። ከአንተ ውጭ ማንም ዋጋ አይከፍልም። ዋጋ የምትከፍልለት ነገር ደግሞ ዋጋ ይከፍላል። ዋጋ የሚከፍልህ ዛሬ አይደለም። ዋጋ የሚከፍል ነገር ትላልቅ ነገሮች ምንጊዜም ቢሆን ሎንግ ታይም ይፈልጋሉ። በጣም ብዙ ጊዜ በጣም ትኩረት ሰጥተህ በጣም በብዙ
ኃይልና በጣም በብዙ ነገር ገፍተህ ነው የምታገኛቸው እንጂ በአጭር ጊዜ የሚባል ነገር ህይወት ላይ ሾርት ከት የሚባል ነገር የለም። ሾርት ከት የሚባል ነገር ህይወት ላይ ዝርፊያ ካልሆነ በስተቀር ስርቆት ካልሆነ በስተቀር ሌላ ነገር የለም። ስለዚህ ከፍርሃትህ በስተጀርባ ያለውን ፍርሃትህን አንተው ራስህ ሾፍረው እንጂ ፍርሃትህ አይሾፍርህ ነው። ብዙ አባቶች ብዙ ነገር ማስተማር እየቻሉ ብዙ ነገር መናገር እየቻሉ ሀገራችን በጣም አላድን ከምንም በላይ በተለያዩ መናፍስ በርኩስ መናፍስ ታስራ እያዩ ለመናገር ልባቸው እያሰበ ጭንቅላታቸው ታስሮ ጭንቅላታቸው እንደታሰረ ሳያውቁ እንዲህ የምትፈልገውን ነገር አንተው ራስህ ማድረግ ካልቻልክ እንኳ እንደታሰርክ ማሰብ አለብህ። ምክንያቱም የሚያስፈራ ጨለማ ካለ የሚያስፈራ ነገር ደግሞ እንዳታደርገው ካሰረህ ጭንቅላት ፈርቶ ማድረግ እየፈለግክ ታስረህ እስረኛ ሆነህ እግርህ አይደለም እንኳ የታሰረው ጭንቅላት ነው። ጭንቅላት ደግሞ ትክክለኛ የሆነ ፍርሃት አለ፣ ትክክለኛ ያልሆነ ፍርሃት አለ። ስለዚህ ምንጊዜም ቢሆን ትክክለኛ ፍርሃትና ትክክለኛ ያልሆነ ፍርሃት ለይተህ በህይወትህ አንተው ራስህ አንተ ካላስክ አንተ ማን እንዲኖርልህ ትፈልጋለህ በአንተ ህይወት ውስጥ? ስለዚህ በራስህ ህይወት ውስጥ በጣም ደስተኛ መሆን ከፈለግ፣ የምትፈልገው ቢዝነስ ውስጥ መግባት ከፈለግ፣ የምትፈልገው ትዳር ውስጥ መግባት ከፈለግ፣ የምትፈልግበት ዓላማ ውስጥ መግባት ከፈለግ ያንን ነገር የምታገኘው ከፍርሃትህ በስተጀርባ ነው። ከፍርሃትህ ቆርጠ ስታልፍ ነው። ስለዚህ ራስህ ህይወት ውስጥ የምትፈልገውን ነገር አንተው ካወክ ዘንድ የሚያስፈራህን ጨለማ ቁረጠው ነው። እግርህ አይደለም እንኳ የታሰረው ጭንቅላታችን ነው። ጭንቅላታችን ደግሞ በጣም በብዙ ነገር ተተብትቧል። በጣም በብዙ ነገር ጭንቅላታችን ምንጊዜም ቢሆን በጣም አላደር ከሚያስፈራው ሸለቆ ውስጥና ከሚያስፈራው ነገር ውስጥ ራሱ ፕሮቴክት ያደርጋል። ምንጊዜም ጭንቅላታችን የተሰራው ራሱን ከአደጋ ለመከላከል ነው። ከአደጋ እነገሌ የመጡብን፣ እነገሌ ይሰድቡናል፣ እነገሌ ይስቁብናል፣ እነገሌ ይደበድቡናል ብሎ በማያውቀው ዓለም በማያውቅበት በልጅነቱ ተሰርቷል። ስለዚህ ቅንጭላትህን አንተ በምትፈልገው ዓላማ ልክ አንተ በምትፈልገው ህይወት ልክ እንዴት አድርገህ ሰርተህ ወደምትፈልገው ዓላማ ወደምትፈልገው ጎልና ወደምትፈልገው አይዲያ ወደምትፈልገው ፓሽን ውስጥ ወደምትፈልገው ቢዝነስ ውስጥ ፍርሃትህን ቆርጠህ እንዴት ትመጣለህ ነው። እንዴት ትመጣለህ? ትክክለኛ የሆነ ፍርሃትና ትክክለኛ ያልሆነ ፍርሃት ውስጥ ራስህን የትኛው ፍርሃት ነው የሚያስፈራኝ? የሚያስፈራኝ ፍርሃት ትክክለኛ የሆነ ነው ትክክለኛ ያልሆነ ብለህ ራስህ በትኩረት ተመልክተህ ራስህን አሳድግበት። አለባቸው ጌቴ ነኝ። ቀጣይ በሌላ ቪዲዮ እንገናኛለን። ቻው ወዳጅ።